የኢየሩሳሌም ሰማያት ቀስ በቀስ ይጨልሙ ነበር። ወቅቱ የንጉሥ ኢዮአቄም መንግሥት በነገሰ በሦስተኛው ዓመት ነበር። ከኮረብቶችና ከጥንታዊ ቅጥሮቹ ባሻገር ከጭጋጉና ከጨለማው ጋር የሚያስፈራ ነገር ይቀላቀል ነበር። ስፍር ቁጥር የሌለው የብረትና የጦር መሣሪያ ድምፅ ሳያቋርጥ ይገሰግሳል። ምድር ራሷ ለፍርድ የተጠራች ትመስል ነበር። ባቢሎን ተነስታለች። ባቢሎን ስትነቃ ደግሞ መንግሥታት ይንቀጠቀጣሉ። የተቀደሱት የኢየሩሳሌም ደጆች የሚፈርሱበት ሰዓት ደረሰ። የእንጨትና የቅጥር ስባሪ ድምፅ ከብረት ድምፅ ጋር ተደባለቀ። የአምላክ ስም ያደረበት ቤተ መቅደስ ረከሰ። መሳፍንቱ፣ መኳንንቱና ካህናቱ በሰንሰለት ታስረው ቀደም ሲል በዝማሬ የሄዱባቸው በነበሩበት መንገዶች እየተጎተቱ ወደ ምርኮ አመሩ። ልቅሷቸው በስደት ጢስ ተዋጠ። በመካከላቸውም አንድ ወጣት ነበር፣ ፊቱ በዕድሜ ገና ያልጠወለገ ጎረምሳ፣ ነገር ግን ለትውልድ የሚተርፍ ዕጣ ፈንታ የተሸከመ ወጣት። ስሙ ዳንኤል ይባላል። ኢየሩሳሌም በቃጠሎ ትነድ ነበር። ሰማያት በምድር ላይ በወረደው መዓት ያዘሉ ይመስሉ በደመና ተሸፍነዋል። በዚያ ግርግር፣ በሰይፍ ድምፅና በፈረሱ ቅጥሮች መካከል የባቢሎን ሰራዊት ያለ ምሕረት ይጓዝ ነበር። የባቢሎን ንጉሥ ናቡከደነጾር ከሩቅ ሆኖ ይታዘብ ነበር። ዓይኖቹ ምሕረትን አያውቁም። ግርማና የበላይነት ብቻ ነበራቸው። በጎኑ ያሉት ጸሐፍትና አማካሪዎቹ የጥፋት ስልት ይነድፉ፣ የማረኩትንም ይዘረዝሩ ነበር። እንዲህ የሚል ትእዛዝ ተሰጠ። ከፈረሰችው ከተማ ምርጥ የሆኑትን ወጣቶች መርጣችሁ ለዩ። ይህን የንጉሥ ትእዛዝ ለመፈጸም 4 ወጣቶች ተመረጡ። እነሱም ዳንኤል፣ ሐናንያ፣ ሚሳኤልና አዛርያ ነበሩ። መልካቸው በጦርነቱ ትቢያ ቢለወጥም ግንባራቸው ግን እንደ ድንጋይ የጸና ነበር። ከአገራቸውና ከባህላቸው ተነጥቀው ወደ ስደት ምድር ተወሰዱ። ማንነታቸው፣ ባህላቸው፣ እምነታቸውና ዕውቀታቸው በእሳት ፈተና ማለፉ ግድ ሆነ። በባቢሎን እምብርት ሲደርሱ የቤተ መንግሥቱ ደጆች እንደ ተራበ አራዊት አፍ ተከፈቱ። እዚያም በንጉሡ ባለሥልጣናት አለቃ በአስፈናዝ ስር ረቂቅ የለውጥ ሂደት ተጀመረ። አካልን ብቻ መቆጣጠር በቂ አልነበረም። አእምሮ በአዲስ አስተሳሰብ መታሰር ነበረበት። አዲስ ስም ተሰጣቸው። ዳንኤል ብልጣሶር ተባለ። ሐናንያ ሲድራቅ፣ ሚሳኤል ሚሳቅ፣ አዛርያ ደግሞ አብዴኔጎ ተባሉ። እነዚህ የባቢሎን ስሞች ባዕዳን አማልክትን ለመጥራትና መነሻ ማንነታቸውን ለማጥፋት የተደረጉ ሙከራዎች ነበሩ። በሥልጠናው አዳራሽ በጣፋጭ ሥጋ፣ በዳቦና በምርጥ ወይን የተሞላ የንጉሥ ማዕድ ይቀርብ ነበር። ዳንኤል በጥንቃቄ ይታዘብ ነበር። ምግቦቹ ለባቢሎን አማልክት የቀረቡ የመሥዋዕት ምግቦች ነበሩ። ስለዚህ ከቀረበው ምግብ የበላ በዚህ አምልኮ ተካፋይ ሆኗል። በአሕዛብ ጣዖታት ፊት ተንበርክኳል ማለት ነው። ዳንኤል በድፍረት ወደ አስፈናዝ ቀርቦ በንጉሡ ምግብና በወይኑ እንዳረክ እለምንሃለሁ አለው። አስፈናዝ ተጨነቀ። ዳንኤልን ያከብረው ነበር፣ ግን የናቡከደነጾርን ቁጣ ይፈራ ነበር። ትንሿ ስህተት በሕይወቱ ላይ አደጋ ልታመጣ ትችላለች። ዳንኤል ግን በአቋሙ ጸና። እባክህን አገልጋዮችህን 10 ቀን ፈትነን የምንበላውን ጥራጥሬና የምንጠጣውን ውሃ ብቻ ስጠን፣ ከዚያም መልካችንን ከሌሎች ወጣቶች ጋር አነጻጽር አለው። ይህ ሐሳብ በአስፈናዝ ዘንድ ተቀባይነት አገኘ። አስር ቀን አለፈ። ዳንኤልና ጓደኞቹ ከሌሎቹ ወጣቶቹ ይልቅ ጤነኞች፣ ጠንካራና ንቁ ሆነው ታዩ። አስፈናዝ በዚህ ውጤት ተደንቆ በፈለጉት ምግብ እንዲቀጥሉ ፈቀደላቸው። የእስራኤል አምላክ ለእነዚህ ወጣቶች ታማኝነት ክብር ሰጠ። በባቢሎን ዕውቀት፣ በሥነ ጽሑፍና በጥበብ ሁሉ ከሌሎቹ በለጡ። ዳንኤል ደግሞ
ከጓደኞቹ በበለጠ ልዩ ተሰጥኦ ተሰጠው። ይኸውም ራእይን የማስተዋልና ሕልምን የመተርጎም ድንቅ ስጦታ ነበር። ከ3 ዓመት ስልጠና በኋላ ወጣቶቹ በንጉሡ ፊት ቀረቡ። የቤተ መንግሥቱ አዳራሾች በወርቅና በከበሩ ምስሎች ያጌጡ የሰው ልጅ ኃይል ምልክት ነበሩ። ናቡከደነጾር በጥንቃቄ ተመለከታቸው፣ ጥያቄዎችን ጠየቃቸው፣ ብቃታቸውን ፈተነ። ንግግሩ ሲያበቃ ንጉሡ ተነስቶ በመንግሥቱ ሁሉ እንደነዚህ 4 ወጣቶች የሚሆን እንደሌለ አወጀ። በመንግሥቴ ሁሉ እነዚህን የሚደርስባቸው የለም። በመንግሥቴ ውስጥ ትልቅ ሥልጣን ስጧቸው አለ። ዳንኤል የንጉሡን ልዩ ትኩረት ሳበ። ነገር ግን በቤተ መንግሥቱ የነበረው ሰላም ረጅም ጊዜ አልቆየም። በቤተ መንግሥቱ ውስጥ ስውር ነገር መንቀሳቀስ ጀመረ። የባቢሎን ዙፋን የሚያናውጥ ድንጋጤ መጣ። በአንድ ረጭ ያለ ሌሊት ናቡከደነጾር ደንግጦ ነቃ። ፊቱ በላብ ተጠምቆ ነበር። የልቡ ትርታ እንደ መለከት ይመታ ነበር። ያየው ሕልም ረበሸው። በአልጋው ላይ ተቀምጦ ከአእምሮው እየጠፋ ያለውን ራእይ ለማስታወስ ታገለ። ነገር ግን እንደ ጢስ በኖ ጠፋ። ጭንቀት ነፍሱን አወካት። ታላቁ የባቢሎን ንጉሥ፣ የአገራት ገዢ በዚያ ስውር ራእይ ፊት የደቀቀ ሆኖ ተሰማው። ይህን ምስጢር እንዲፈቱ ጠንቋዮች፣ አስማተኞችና ከለዳውያን ተጠሩ። የታወቁ ጠቢባን ሁሉ በዙፋኑ ፊት ቀረቡ። ሕልም አልም ያለው ሕልሙ ምን እንደሆነና ትርጉሙን ለማወቅ መንፈሴ ታውቋል አለ። ጠንቋዮቹም ንጉሥ ሆይ እኛ አገልጋዮች ነንና ሕልሙን ንገረን፣ እኛም ትርጉሙን እነግርሃለን አሉ። ናቡከደነጾር በተሰጠው ምላሽ በቁጣ ተቃጠለ። ሕልሙን ረስተውታል። ሕልሙንም ትርጉሙን ካላሳወቃችሁኝ ትገደላላችሁ፣ ቤታችሁም የቆሻሻ መጣያ ይሆናል። ፍርሃት እንደ እሳት ተሰራጨ። ሰው እንዴት የሌላውን ሰው አእምሮ ሊያነብ ይችላል? በአዳራሹ ዝምታ ሰፈነ። ሕልሙን ሆነ ትርጉሙን የሚያውቅ አንድ ስኳ አልተገኘም። ንጉሡ በጭንቀት ተውጦ የባቢሎንን ጠቢባን ሁሉ እንዲገደሉ አዘዘ። ፍርዱ ወጣ። ጠቢባኑንም መግደል ጀመሩ። ዳንኤል ስለ አዋጁ በሰማ ጊዜ ጠቢባኑን እንዲገድል ትእዛዝ ስለተቀበለው ለንጉሡ ዘበኞች አለቃ ለአርዮክ በጥበብና በአእምሮ መለሰለት። ቃላቱ የጸኑና በአክብሮት የተሞሉ ነበሩ። ንጉሡ ለምን እንዲህ ተቻኮለ በማለት ሁኔታውን ተረድቶ ጊዜ እንዲሰጠው ጠየቀ። ጥያቄው ተቀባይነት ስላገኘ ከጓደኞቹ ጋር መፍትሄ ፍለጋ ተለየ። የራሳቸውን ጥበብ አልመረጡም፣ በአውቃለሁም አልተመኩም። ከልጅነታቸው ጀምሮ የተማሩትን አደረጉ። ጸለዩ። በጉልበታቸውም ተንበርክከው ወደ ሰማይ አምላክ ጮኹ፣ ምሕረትን ለመኑ። ስለ ሕይወታቸውና ስለ ተፈረደባቸው ጠቢባን ሁሉ ማለዱ። በዚያች ሌሊት ሰማይ መለሰ። ዳንኤል ራእዩን ተቀበለ። ስውሩ ምስጢር በሰው ብቃት ሳይሆን በመለኮታዊ መገለጥ ታወቀ። የአባቶች አምላክ ሆይ ጥበብንና ኃይልን ስለሰጠኸኝ አመሰግንሃለሁ፣ እወድስሃለሁ። የለመነውን ነገር ገልጸህልናል፣ የንጉሡንም ሕልም አስታውቀህናል አለ። በማለዳ ዳንኤል ወደ አርዮክ ቀረበ። ድምፁ የረጋ ሥልጣን ነበረው። የባቢሎንን ጠቢባን አትግደላቸው፣ ወደ ንጉሡ ውሰደኝ፣ እኔም የሕልሙን ትርጉም እነግረዋለሁ። የዕብራዊ ወጣት ወደ ናቡከደነጾር ሲቀርብ ሁሉም በዝምታ ይታዘቡ ነበር። ዳንኤል አልተመካም። መልሱ ከወዴት እንደመጣ ያውቅ ነበር።
ማንኛውም ጠቢብ፣ አስማተኛ ወይም ጠንቋይ ይህን ምስጢር ሊገልጥ አይችልም። ነገር ግን ምስጢርን የሚገልጥ አምላክ በሰማይ አለ። ዳንኤል ረጋ ብሎ ለንጉሡ የረሳውን ሕልም ይገልጥለት ጀመር። ራሱ ወርቅ፣ ደረቱና እጆቹ ብር፣ ሆዱና ወገቡ ነሐስ፣ ጉልበቱ ብረት፣ እግሮቹም ከብረትና ከሸክላ የሆኑ። ንጉሡ ይህን ሲሰማ ትንፋሹ ተመለሰ። የረሳው ራእይ በኃይል ወደ ትዝታው መጣ። ዳንኤል የሕልሙን ትርጉም ቀጠለ። ንጉሥ ሆይ፣ የወርቁ ራስ አንተ ነህ። ከአንተ በኋላ ካንተ የሚያንስ መንግሥት ይነሳል። ከዚያም ሦስተኛው የናስ መንግሥት፣ አራተኛው መንግሥት እንደ ብረት የጸና ሆኖ ይመጣል። በመጨረሻም አምላክ የሚያቆማት የዘላለም መንግሥት ትነሳለች። ይህች መንግሥት ለዘላለም የማትጠፋ የዘላለም መንግሥት ትሆናለች። ናቡከደነፆር ሕልሙንና ትርጉሙን በሰማ ጊዜ አምላካዊ ፍርሃት ወረሰው። በዳንኤል ፊት በግንባሩ ተደፋ። በንጉሣዊው አዳራሽ ዝምታ ሰፈነ። ይህ በዓለም ላይ ካሉት ሁሉ ይልቅ ኃያል የሆነ ሰው፣ ከእርሱ በላይ የሆነ ኃያል የሆነ የጌቶች ጌታ የነገሥታት ንጉሥ እንዳለ አምኖ በአንድ ስደተኛ ወጣት ፊት ተንበረከከ። ናቡከደነፆር በቤተ መንግሥቱ ሁሉ ፊት በእውነት አምላካችሁ የአማልክት አምላክ የነገሥታት ጌታና ምስጢርን የሚገልጥ ነው ብሎ በታላቅ አክብሮት አወጀ። ያኔ ንጉሡ ዳንኤልን ከፍ አደረገው፣ ብዙና ታላቅ ስጦታ ሰጠው። በባቢሎንም አውራጃ ሁሉ ላይ አሰለጠነው። ጓደኞቹንም ወደ ከፍተኛ የአስተዳደር እርከን አሸጋገራቸው። የእስራኤል አምላክ ስም በዚያች አገር ሁሉ ታወጀ። ነገር ግን ናቡከደነፆር ለአምላክ ያሳየው እምነት ከልብ በመነጨ የአምላክ ፍርሃት ሳይሆን በራእዩ ግርማ ተገፍቶ ነበር። ይህ ስሜት ሲጠፋ ግን ልቡ ከአምላኩ ለመራቅ ጊዜ አልወሰደበትም። ቀናት እያለፉ ሲሄዱ ናቡከደነፆር ውስጥ የሆነ ነገር መለወጥ ጀመረ። ያ መጀመሪያ የነበረው አድናቆት ቀስ በቀስ ጠፋና ልቡ ለአደገኛ ሐሳብ ክፍት ሆነ። በኃይል በሀብትና በሥልጣን እያደገ በሄደ ቁጥር ትዕቢት በልቡ ውስጥ ተዘራ። ዳንኤል የነገረውን የትንቢት ቃል ያስታውሰው ነበር፣ ግን ዝቅ ለማለት ሳይሆን እንደ መገዳደር ተረጎመው። ከእርሱ በኋላ ሌላ መንግሥት እንዲነሣ አልፈለገም። አምላክ ያሰመረለትን ድንበር ለመቀበል ፈቃደኛ አልነበረም። መንግሥቱ ለዘላለም መቀጠል ነበረባት። ግርማውን ለማረጋገጥ ጠቢባን፣ መሐንዲሶችና የብረት ሠራተኞች ቀንና ሌሊት እንዲሠሩ አዘዘ። በዱራ ሜዳ አንድ ግዙፍ ምስል ቆመ። ቁመቱ 60 ክንድ ሆኖ ከራስ እስከ እግሩ ሙሉ በሙሉ ከወርቅ ተሠራ። ብር፣ ነሐስ ወይም ብረት አልነበረበትም። ወርቅ ብቻ፣ ባቢሎን ብቻ፣ እርሱ ብቻ። ምስሉ ለባቢሎን ንጉሥ ክብር ቆመ። ለአምላክ ትእዛዝ እንደ ስድብና ንቀት ሆኖ ተነሣ። በግዛቱ ሁሉ እንዲህ የሚል ጠንካራ አዋጅ ተሰማ። የመለከትና የሙዚቃ ድምፅ በሰማችሁ ጊዜ ንጉሥ ናቡከደነፆር ላቆመው ምስል ሁሉም ይስገድ። ትእዛዙ ጽኑ፣ ቁጣውም ከባድ ነበር። ሰግዶ ያልሰገደ ሁሉ በሕይወቱ ወደሚነድ እሳት እንዲጣል ተወሰነ። በተቀጠረችው ቀን ሜዳው በሰዎች ተሞላ። ገዢዎች፣ ፈራጆች፣ ባለሥልጣናትና የልዩ ልዩ ቋንቋ ሕዝቦች ተሰበሰቡ። ሙዚቃው ተጀመረ። ሕዝቡ እንደ አንድ አካል ተደፋ። ሁሉም መሬት ነኩ። ሁሉም ዜጋ ሕይወት በሌለው የወርቅ ምስል ፊት ሰገደ። 3 ሰዎች ግን ሳይሰግዱ ቆመው ቀሩ። እነርሱም ሲድራቅ፣ ሚሳቅና አብዴኔጎ ነበሩ። አለመስገዳቸው
በአንዳንድ ሰዎች ዓይን እንደ ነውር ታየ። ምቀኛ ባለሥልጣናት ወደ ቤተ መንግሥት ሮጠው የንጉሡን ቁጣ አነደዱ። ንጉሥ ሆይ ላልሰገደ ሁሉ ወደ እሳት እንዲጣል አዝሃል። ነገር ግን ለአማልክትህ የማይሰግዱ አይሁድ በመካከላችን አሉ አሉት። ናቡከደነፆር ጠራቸው። ፊቱ በቁጣ ተለዋውጦ ነበር። ነገር ግን አንድ የመጨረሻ ዕድል ሰጣቸው። አሁን ብትሰግዱ መልካም ነው፣ ባትሰግዱ ግን ወደ እሳቱ ትጣላላችሁ። ከእጄ ሊያድናችሁ የሚችል አምላክ ማን ነው አለ። የወጣቶቹ ምላሽ ግን ፍርሃት የሌለበትና የጸና ነበር። ናቡከደነፆር ሆይ ለራሳችን ልንከላከል አያስፈልገንም። ወደ እሳቱ ብንጣልም የምናመልከው አምላካችን ሊያድነን ይችላል። ባያድነን እንኳን ለአማልክትህም ሆነ ላቆምከው የወርቅ ምስል እንደማንሰግድ እወቅ አሉት። የንጉሡ ትዕቢት በቁጣ ፈነዳ። እሳቱ 7 እጥፍ እንዲነድ ትእዛዝ ተሰጠ። ወጣቶቹን አስረው ወደ እሳቱ ጣሏቸው። 3ቱ ሰዎች ወደ እሳቱ ወደቁ፣ ግን ጩኸት አላሰሙ። እሳቱ ከመጠን በላይ በርትቶ ስለነበር የጣሏቸውን ወታደሮች እንኳ በላቸው። ናቡከደነፆር ከዙፋኑ ተነሳ። ዓይኖቹንም አፍጥጦ መመልከት ጀመረ። ድምፁ እየተንቀጠቀጠ 3 ሰዎች አይደለም እንዴ አስረን የጣልናቸው? እነሆ ግን 4 ሰዎች ተፈተው በእሳት መካከል ሲመላለሱ አያለሁ። ምንም ጉዳት አልደረሰባቸው። 4ተኛው የአማልክት ልጅ ይመስላል። ንጉሡ ወደ እሳቱ አፍ ቀርቦ የልዑል አምላክ አገልጋዮች ሲድራቅ፣ ሚሳቅና አብዴኔጎ ውጡና ወደዚህ ኑ ብሎ ጠራቸው። ያለምንም ጉዳት ወጡ። ልብሳቸው እንደነበረው ነው። ከራሳቸው ጠጉር አንዲት እንኳ አልተቃጠለችም። የጢስ ሽታ እንኳ አልነበረባቸውም። ናቡከደነፆር በሰው ሁሉ ፊት እንዲህ አለ። መልአኩን ልኮ አገልጋዮቹን ያዳነ የሲድራቅ የሚሳቅና የአብዴኔጎ አምላክ ይባረክ። እንደዚህ ሊያድን የሚችል ሌላ አምላክ የለም በማለት ለእስራኤል አምላክ ዕውቅና ሰጠ። 3ቱም ወደ ከፍተኛ ሥልጣን እንዲሸጋገሩ አዘዘ። የንጉሡ ልብ ግን በሁለት ሐሳብ መካከል ይዋልል ነበር። በአንድ በኩል የእውነተኛው አምላክ ፍርሃት፣ በሌላ በኩል ደግሞ ያልተገዛው ትዕቢቱና ማንነቱ። በነፍሱ ውስጥ የማይታይና የማያቋርጥ ትግል ማደግ ጀመረ። በናቡከደነፆር ልብ ውስጥ 2 የሚፎካከሩ ዙፋኖች ነበሩ። አንዱ ከወርቅ የሆነ በኃይልና በዓለማዊ ክብር የተሠራ፣ ሁለተኛው ግን የማይታይና ከሁሉም የሚከብድ ዳንኤል የነገረው ቃል እውነት መሆኑን በውስጡ ይነድ ነበር። ነገር ግን ለመቀበል ትግል ሆነበት። አንድ ሌሊት የባቢሎን ሰማይ ከከዋክብት ብርሃን ደምቆ ሳለ ንጉሡ ዳግመኛ ሕልም አየ። ዛፉም ትልቅ ሆነ፣ በረታም፣ ቁመቱም እስከ ሰማይ ደረሰ፣ መልኩም እስከ ምድር ሁሉ ዳርቻ ድረስ ታየ። ቅጠሉም የተዋበ ነበር፣ ፍሬውም ብዙ ነበር፣ ለሁሉም መብል ነበረበት። ከጥላውም በታች የምድር አራዊት ያርፉበት ነበር። በቅርንጫፎቹም ውስጥ የሰማይ ወፎች ይቀመጡ ነበር። ሥጋ ለባሹም ሁሉ ከእርሱ ይበላ ነበር። ከዚያም ሰማያት ተከፈቱ። አንድ ሰማያዊ መልአክ በሥልጣን ወረደ። ድምፁም እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹንም ጨፍጭፉ፣ ቅጠሎቹንም አርግፉ፣ ፍሬውንም በትኑ። አራዊትም ከበታቹ ወፎቹም ከቅርንጫፉ ይሽሹ። ነገር ግን ጉቶውን በምድር ውስጥ ተዉት፣ በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ። በሰማይ ጠል ይረስርስ፣ እድል ፈንታውም በምድር ሳር ውስጥ ከአራዊት ጋር ይሁን። ንጉሡ ደንግጦ ነቃ፣ ልቡም በኃይል መታ።
ሕልሙ አልጠፋም። ሕያውና የሚያስፈራ ነበር። ይህ ተራ ሕልም እንዳልሆነ ናቡከደነጾር ተረድቷል። ፍሬ ነገሩ የፍርድ ነበር። ዳንኤል በአስቸኳይ ወደ ቤተ መንግሥት ተጠራ። የንጉሡ ሁኔታ የሚያሳስብ ነበር። ዳንኤል ታሪኩን ከሰማ በኋላ ሕልሙን ሊተረጉም ሲል ፊቱ ተለወጠ፣ ደነገጠ። ብልጣሶር ሆይ ይህን ሕልም ልትነግረኝ አትፍራ። ትርጉሙ ምንድን ነው? አለ ንጉሡ። ዳንኤልም ጌታዬ ሆይ ይህ ሕልም ለሚጠሉህ ትርጉሙም ለጠላቶችህ ይሁን። እንደ አንድ አገልጋይ ሳይሆን እንደ ልዑል አምላክ መልእክተኛ በድፍረት ተናገረ። ዛፉ አንተ ታላቁ ንጉሥ ነህ፣ እጅግ ታላቅና ኃያል ሆነሃል፣ ግርማህም እስከ ሰማይ ደርሷል። አሁን ግን ከሰው ትሰደዳለህ፣ ከዱር አራዊት ጋር ትኖራለህ፣ እንደ በሬም ሳር ትበላለህ። ዳንኤልን በሐዘን ተውጦ ድምፁን አጽንቶ ቀጠለ። ልዑሉም በሰው መንግሥት ላይ እንደሚገዛ እስክታውቅ ድረስ 7 ዘመናት ያልፋሉ። ንጉሥ ሆይ ምክሬን ተቀበል። ኀጢአትህን በጽድቅ በደልህንም ለድሆች በመርዳት አስወግድ። ምናልባት ሰላምህ ይረዝም እንደሆነ አለው። ከ12 ወራት በኋላ አንድ ቀን ናቡከደነጾር በቤተ መንግሥቱ በሰገነት ላይ ይመላለስ ነበር። ትዕቢት ሥራዋን ጀመረች። በዐይኑ ፊት ባቢሎን በግርማዋና በውበቷ ደምቃ በወርቅና በሥልጣን ባለጸጋ ሆና ታየችው። ከተማዋን አይቶ በኩራት ተሞላ። ይህችስ በኃይሌና በክብሬ ለቤተ መንግሥቴ የሠራኋት ታላቂቱ ባቢሎን አይደለችም? ብሎ በልቡ ታበየ። ቃላቱ ከአፉ ሳይወጡ ከሰማይ ድምፅ ተሰማ። ንጉሥ ናቡከደነጾር ሆይ መንግሥትህ ካንተ ትወሰዳለች። በዚያች ቅጽበት አእምሮውን አጣ። ንጉሡ እብደት ወረሰው። ከቤተ መንግሥቱ ርቆ ከእንስሳት ጋር ተቀላቀለ። እንደ ከብት ሳር በላ። አካሉም በሰማይ ጠረጠበ። የራሱ ጠጉር እንደ ንስር ክንፍ አደገ። ጥፍሮቹም እንደ ወፍ ሆኑ። አንድ ጊዜ በዓለም ላይ ኃያል የነበረው ሰው ክብሩን ወደ ትቢያ ተለወጠ። ሰባቱ ዘመናት ሲፈጸሙ ግን የንጉሡ ልብ ተለወጠ። ናቡከደነጾር ዐይኖቹን ወደ ሰማይ አነሣ፣ አእምሮም ተመለሰለት። ያኔ ተንበረከከ፣ በተሰበረ ድምፅ እንዲህ አለ። ልዑልን አመሰግናለሁ፣ ለዘላለም የሚኖረውን አከብራለሁ፣ እወድሳለሁም። ግዛቱ የዘላለም ነው፣ መንግሥቱም ከትውልድ ወደ ትውልድ ትኖራለች። በትዕቢት የሚሄዱትን ዝቅ እንዲሉ ያዋርዳቸዋል። በዚህም ንጉሡ ወደ ክብሩና ወደ ሥልጣኑ ተመለሰ። አምላክ በምድር ዙፋናት ሁሉ ላይ እንደሚነግሥ በእሳት ተፈትኖ አመነ። ጊዜው ሄደ፣ ትዝታዎች ጠፉ። አሁን በባቢሎን ዙፋን ላይ የናቡከደነጾር የልጅ ልጅ ብልጣሶር ተቀምጧል። ናቡከደነጾር አምላክን መፍራት ዘግይቶም ቢሆን ቢማርም፣ ብልጣሶር ግን ተቃራኒውን መንገድ መረጠ። በትዕቢትና በንቀት ገዛ። ትናንት ለአያቱ ማስጠንቀቂያ የነበረው ለእርሱ መሳለቂያ ሆነ። በባቢሎን ሌሊት ነበር። በቤተ መንግሥቱ ውስጥ ሙዚቃ ይደመጣል፣ ወይንም እንደ ወንዝ ይፈሳል። ለሺህ መሳፍንትና መኳንንት ታላቅ ግብዣ ተዘጋጀ። ወይዛዝርት በወርቃማ መብራቶች ስር ይጨፍራሉ። ካህናቱም ለጣዖቶቻቸው ይዘምሩ ነበር። መንግሥቱ በፍርድ አፍ ላይ ሆና ራሷን ታከብር ነበር። በዚያ ደስታ መካከል ንጉሥ ብልጣሶር ድምፁን ከፍ አደረገ። አንድ ሐሳብ መጣለት።
አባቴ ናቡከደነጾር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ። በዚያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ። ንጉሡና መኳንንቶቹም ሚስቶቹና ቁባቶቹም ጠጡባቸው። የወይን ጠጅ እየጠጡ ከወርቅና ከብር ከናስና ከብረት ከእንጨትና ከድንጋይ የተሠሩትን አማልክት ብልጣሶር ጽዋውን አንስቶ ለወርቅ፣ ለብር፣ ለነሐስ፣ ለብረትና ለድንጋይ አማልክት ሰገደ። ለማያዩ ለማይሰሙና ለማይመልሱ አማልክት። አዳራሹ በጩኸት ተሞላ። ጽዋዎች ተጋጩ። ስድብ ወደ አምልኮ ተቀየረ። ከዚያም ድንገት ያ ጩኸት ጠፋ። ሙዚቃው ቆመ። አየሩ ከበደ። ፍጹም ዝምታ አዳራሹን ወረረው። በዚያም ሰዓት የሰው እጅ ጣቶች ወጥተው በንጉሡ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ። ንጉሡም የሚጽፉትን ጣቶች አየ። ወዲያውኑ በዚያን ሰዓት በእጆቻቸው የነበሩት የሙዚቃ መሳሪያዎች ወደቁ። የንጉሡ እግሮች ተንቀጠቀጡ። የሚሳለቀው ንጉሥ በፍርሃት ተውጦ ጠንቋዮቹን ጥሩ፣ ይህን ጽሑፍ የሚተረጉም ቀይ ልብስ ይለብሳል፣ የወርቅ ድሪ ይደረግለታል፣ በመንግሥቱም ሦስተኛ ይሆናል አለ። ምስጢሩን የሚፈታ ግን አልተገኘም። ከዚያም ንግሥቲቱ እናት ወደ አዳራሹ ገባች። ድምጿም ያን ግርግር ሰነጠቀው። ንጉሥ ሆይ አትጨነቅ፣ በመካከላችን የቅዱሳን አማልክት መንፈስ ያለበት ሰው አለ። እርሱ በአያትህ በናቡከደነጾር ዘመን ሕልምንና ምስጢርን ይገልጥ ነበር። ስሙ ዳንኤል ይባላል። ዳንኤል ተጠርቶ መጣ። አሁን ሸምግሏል። ዓይኖቹ ግን የጸኑ ነበሩ። ሁኔታውን ተመለከተ። የረከሱትን ጽዋዎች፣ የፈሰሰውን ወይንና በግንቡ ላይ ያለውን ጽሑፍ አየ። ንጉሡ በከንቱ ተስፋ ሊያታልለው ሞከረ። ዳንኤል ግን ስጦታህ ላንተ ይሁን፣ ዋጋህንም ለሌላ ስጥ። ጽሑፉን ግን አነብልሃለሁ፣ ትርጉሙንም እነግርሃለሁ። ዳንኤል እንደ ተገዢ ሳይሆን እንደ ልዑል አምላክ መልእክተኛ ተናገረ። ልዑል አምላክ ለናቡከደነጾር ኃይልንና ክብርን ሰጠው፣ በታበየ ጊዜ ግን ተዋረደ። አንተ ብልጣሶር ይህን ሁሉ ታውቅ ነበር፣ ነገር ግን ራስህን አላዋረድ። በሰማይ ጌታ ላይ ታበይ። የቤተ መቅደሱን ንዋያት ለግብዣ አቀረብ፣ ለማያዩ አማልክትም ሰገድ። ትንፋሽህ በእጁ ያለውን አምላክ ግን አላከበርክም። መልእክቱም ይህ ነው፣ ሜኔ አምላክ የመንግሥትህን ቀናት ቆጥሮ ጨርሶታል። ተቄል በሚዛን ተመዝነህ ቀለህ ተገኝተሃል። ፋሬስ መንግሥትህ ተከፈለ፣ ለሜዶንና ለፋርስ ተሰጥታለች። ፍርዱ እንደ መዶሻ ወደቀ። ብልጣሶር ደንግጦ ቢሆንም ቃሉን ጠብቆ ለዳንኤል ክብር እንዲሰጠው አዘዘ። ዳንኤል ቀይ ልብስ ለበሰ፣ የወርቅ ድሪ ተደረገለት፣ የመንግሥቱ ሦስተኛ ገዢ ሆኖ ታወጀ። ነገር ግን ለንስሐ የሚሆን ጊዜ አብቅቶ ነበር። በዚያች ሌሊት ንጉሥ ሰክሮ ተኝቶ ሳለ፣ ከተማዋም በትዕቢት ባሕር ተውጣ ሳለ፣ የፋርስ ንጉሥ ቂሮስ የኤፍራጥስን ወንዝ አቅጣጫ አስለውጦ ገባ። ብልጣሶር ተገደለ፣ ባቢሎንም ወደቀች። ለሰማይ የተገዳደረችው መንግሥት ለሌላ መንግሥት ተሰጠች። በዕድሜ የገፋው ዳንኤል በባቢሎን ውድቀት ሳይነካ ዳግመኛ ተረፈ። ብዙ መንግሥታት እንደ ጢስ ሲነሱና ሲጠፉ፣ እርሱ ግን ይቀጥል ነበር። ታማኝነቱና ጥበቡ እየጨመረ ሄደ።
በአዲሱ የሜዶንና የፋርስ መንግሥት ስር አገልግሎቱን ቀጠለ። ሜዶናዊው ዳርዮስ በዙፋኑ ተቀመጠ። እርሱም በዳንኤል ውስጥ ያለውን ቅንነትና ብቃት ወዲያውኑ አስተዋለ። ግዛቱ በ120 አውራጃዎች ተከፈለ። እያንዳንዱም በመሳፍንት ይመራ ነበር። ዳርዮስ 3 አለቆችን በላያቸው ላይ ሾመ። ዳንኤል አንዱ ነበር። ዳንኤል ከሁሉም ይበልጥ ብቁ ሆኖ ተገኘ። አስተዳደሩ ፍትሐዊ፣ ውሳኔው የጸና ነበር። ዳርዮስ በመንግሥቱ ሁሉ ላይ ሊሾመው አሰበ። ያኔ ቅናት ተቀሰቀሰ። በዳንኤል የሚቀኑ ባለሥልጣናት ስህተት ሊፈልጉበት መረመሩ። ተግባራቱን ታዘቡ፣ ግን ምንም አላገኙም። ብልሽት ወይም ቸልተኝነት በእርሱ ዘንድ አልነበረም። በመጨረሻም እንዲህ የሚል መደምደሚያ ላይ ደረሱ። በአምላኩ ሕግ ካልሆነ በቀር በዚህ በዳንኤል ላይ ምንም ስህተት አናገኝም አሉ። ተንኮል ተሸረበ። ወደ ንጉሡ ቀርበው ንጉሥ ሆይ ከ30 ቀን በፊት ከአንተ በቀር ወደ ማንኛውም አምላክ ወይም ሰው የሚጸልይ ሁሉ ወደ አንበሶች ጉድጓድ ይጣላል የሚል አዋጅ አውጣ አሉት። ዳርዮስ በተንኮላቸው ተታሎ አዋጁን ፈረመ። ዳንኤል ስለ አዋጁ ሰማ፣ ግን ከልማዱ ሊለወጥ አልፈለገም። እምነቱ ለድርድር የሚቀርብ አልነበረም። ቀድሞ ያደርግ እንደነበረው በቀን 3 ጊዜ በክፍሉ ሆኖ ይንበረከክ ነበር። መስኮቱን ወደ ኢየሩሳሌም ከፍቶ ወደ አባቶቹ ከተማ እያስታወሰ ጸለየ። ጠላቶቹ በስውር ሲከታተሉት ቆይተው ወደ ንጉሡ ሄዱ። ዳንኤል አዋጅህን አልጠበቀም፣ በቀን 3 ጊዜ ይጸልያል ብለው ከሰሱት። ክሱ ትክክል ነበር። ንጉሡ ዳንኤልን ለማዳን ብዙ ጣረ። ብዙ ቢያስብም የሜዶንና የፋርስ ሕግ አይለወጥም ነበር። የዳንኤልም ከሳሾች ተቃወሙት። ፀሐይ እስኪገባ ድረስ ንጉሡ ውሳኔ እንዲሰጥ ተገደደ። ንጉሡም ሁልጊዜ የምታመልከው አምላክ ያድንህ አለው። በመጨረሻም ዳንኤል ወደ አንበሶች ጉድጓድ እንዲጣል ተገደደ። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙት። ንጉሡም በቀለበቱና በመኳንንቱ ቀለበት አተመው። ንጉሡም ወደ ቤቱ ሄደ፣ ሳይበላም አደረ። መብልም አላመጡለትም፣ እንቅልፉም ከእርሱ ራቀ። በነጋውም ንጉሡ ማልዶ ተነሣ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓድም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሡም ተናገረ። ዳንኤል ሆይ የሕያው አምላክ አገልጋይ አምላክህ ከአንበሶች ሊያድንህ ችሏልን? ብሎ ጮኸ። መልስ አላገኝም ብሎ ቢፈራም ከጥልቁ ውስጥ እንዲህ የሚል ድምፅ ተሰማ። ንጉሥ ሆይ ለዘለዓለም ንገሥ። አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ። በእርሱ ፊት ንጹሕ ሆኜ ተገኝቻለሁና ምንም ጉዳት አላደረሱም። ንጉሡ በደስታ ፈነጠዘ። ዳንኤል ያለ ምንም ጉዳት ወጣ። ከዚያም ንጉሡ ከሳሾቹ ወደ ጉድጓዱ እንዲጣሉ አዘዘ። አንበሶቹም ወዲያውኑ በሏቸው። ይህ ድል የአምላክን ልዑልነት የሚያሳይ ነበር። ንጉሡ ዳርዮስ ለአገሩ ሕዝብ ሁሉ እንዲህ የሚል አዋጅ ላከ። የዳንኤል አምላክ ይፈራ፣ እርሱ ለዘላለም የሚኖር ሕያው አምላክ፣ መንግሥቱ የማይጠፋ ግዛቱም ፍጻሜ የሌለው ነው አለ። የዳንኤል እምነት ከመቼውም ጊዜ በላይ በራ።